ሰዎች ህይወታቸው ላይ ለምን ለውጥ እንደማያዩ ታውቃላችሁ? ሁሉ ነገር በአንድ መንገድ ብቻ ነው ብሎ ስለሚያስቡ ነው። ነገር ግን በህይወት ላይ ወሳኝ የሆኑ ነጥቦች አሉ። ዛሬ እነሱን እናነሳለን። ቪዲዮ ጠቃሚ ስለሆነ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩ። መኪና የፊት መመልከቻ ሰፊ መስታወት ቢኖረውም ነገር ግን ወደ ኋላ መመልከቻ ስፖኪዮ ተገጥሞለታል። ወደፊታችሁን ስታስቡ ሶስት ነገሮችን በጥንቃቄ ማሰብ ይኖርባችኋል። ትናንትን፣ ዛሬን፣ ከዛ ደግሞ ነገን። እነዚህ ሶስት መሰረቶች ለህይወት ማገሮች ናቸው። ለምን ብላችሁ ከጠየቃችሁ ዛሬ ለሆናችሁት ነገር ሙሉ ኃላፊነቱን የሚወስደው የትናንት ማንነታችሁ ስለሆነ ነው። ያ ማለት ደግሞ የዛሬ ኃላፊነት ነጋችሁን ይወስናል ማለት ነው። ወደ ኋላ መመለስ የሚችል ሰው የወደፊቱ ይዘረጋለታል። ትናንት የሙከራና የልምድ ጊዜ ነበር። ያም ልምድ የወደፊትን ስታስቡ የግድ ያስፈልጋችኋል። እዚህ ምድር ላይ አንድ የተገደበ ነገር ቢኖር እሱም ጊዜ ነው። ስለዚህ የሌላ ሰውን ህይወት በመምራት የራሳችሁን ጊዜ አታጥፉ። ጊዜ ከወርቅነት አልፎ በዚህ ዘመን የጊዜ ትርጓሜ ህይወት ነው ተብሏል። ጊዜ እኩል ነው ከህይወት። ዛሬ ለናንተ ሁለት ዜናዎች አሉኝ። አንድ መጥፎ፣ አንድ ደግሞ ጥሩ። አሳዛኙ ዜና ሁልጊዜ ጊዜ እየበረረ መሆኑ ነው። አስደሳቹ ዜና ደግሞ አብራሪ ወይም ካፒቴኑ እናንተ መሆናችሁ ነው። በሰዎች የህይወት ስርዓት አትያዙ። ማህበረሰብ የሚፈጥረው ዶግማ አለ። ያም ባህል ይባላል። ባህል እንደ አስፈላጊነቱ በራሳችሁ ሚዛን መዝናችሁ ለራሳችሁ የሚጠቅማችሁን ውሰዱ እንጂ ምክንያታዊ ባልሆነ የማህበረሰብ ስርዓት ውስጥ አትያዙ። ይህንን ለማብራራት በውጪዎች የተሰራ አንድ ጥናት ላወራላችሁ። አንድ ጊዜ ሳይንቲስቶች እንዴት በማህበረሰብ ውስጥ ባህል ይፈጠራል የሚለውን ለማጥናት አንድ ኤክስፐሪመንት ይሰራሉ። ይህም ኤክስፐሪመንት አንድ ጥልቀት ያለው ጉድጓድ በመቆፈር ጦጣዎችን ወደዛ ጥልቀት ወዳለው ጉድጓዱ ውስጥ ይጨምሯቸዋል። ከዚያም ከጉድጓዱ ላይ መሰላል ያቆሙና የመሰላሉ ጫፍ ላይ ሙዝ ያስቀምጣሉ። ይህንን ሙዝ ያዩ ጦጣዎችም መሰላሉ ላይ መሰቀል ይጀምራሉ። የዚህን ጊዜ ከላይ ቀዝቃዛ ውሃ በመጨመር ከመሰላሉ ላይ ያወርዷቸዋል። ከመካከላቸው ያን ቀዝቃዛ ውሃ ያላየው ጦጣ ድጋሚ መሰላሉ ላይ መሰቀል ይጀምራል። አሁንም ያንን ጦጣ በቀዝቃዛ ውሃ ያወርዱታል። ቀዝቃዛ ውሃውን የቀመሱ ጦጣዎች 3 እና 4 ሲሆኑ ሌላ ጦጣ መሰቀል ይጀምራል። በዚህ ጊዜ እነዚህ 3 እና 4 ጦጣዎች ጦጣውን ከመሰላሉ ላይ ተረባርበው ያወርዱታል። ነገር ግን እሱም ላይ ቀዝቃዛ ውሃ ፈሶበት ነበር። ሁሉም ይህን ቀዝቃዛ ውሃ ካዩ በኋላ ከጦጣዎቹ መካከል አንዱን ጦጣ በማውጣት አዲስ ጦጣ ይተካሉ። ጦጣው ወደ መሰላሉ ለመውጣት በሚሞክርበት ጊዜ ነባሮቹ ተረባርበው ያወርዱታል። ያ ጦጣ ቀዝቃዛ ውሃ ባይደረግበትም በሌሎቹ ምክንያት አርፎ ይቀመጣል። ሳይንቲስቶቹም ቀስ በቀስ ነባሮቹን ጦጣ ሙሉ በሙሉ አውጥተው በአዲስ ይተኳቸዋል። በዚህ ጊዜ የሚተኩ ጦጣዎች ያን ሙዝ ለማውረድ በሚሞክሩበት እነዛም ተረባርበው እያወረዱ ያንን ሙዝ ማንም ሳይበላው ይቀራል። ምንም ያህል አሁን ያሉት ጦጣዎች አንዳቸውም ቀዝቃዛ ውሃ የነካቸው ባይሆንም ነገር ግን እነሱ ሲሞክሩ የተደረገባቸውን በሌሎች ላይ ሲያደርጉ ታይተዋል። በዚህም ሳይንቲስቶቹ የባህልን አፈጣጠር አረጋገጡበት። ስለዚህ ከማህበረሰባዊ እስር ውጡ። ሁልጊዜም የሌሎች የአስተያየት ድምጾች ከውስጣችሁ ድምጽ በልጦ አይታይባችሁ። ልባችሁን እመኑት፣ ተከተሉትም። በውስጣችሁ ያለውን ኃይል ታላቅነት እመኑ። የሰው መንፈስ ምን ያህል ጠንካራ እንደሆነ ታውቃላችሁ? ከዶሮች ጋር የዋለ ንስር ያለ ሰፈሩ ሬስ ይለቅም እንደሚውል እናንተም ራሳችሁን ካለመረዳት ካለኩዮቻችሁ ጋር አትዋሉ። እናንተን መሰሎች እኮ ከደመና በላይ እየበረሩ ነው። እስቲ ቀና በሉ። እናንተን መሰሎች እኮ አድነው እየተመገቡ ነው። መቼም የዶሮቹ ጥሬ ሊያጠግባችሁ አይችልም። ጥሬው በቂ የሆነው ለዶሮቹ ብቻ ነው። እስቲ ራሳችሁን ተመልከቱ። አታስመስሉ። በሶሻል ሚዲያ በተለያዩ ቦታዎች ያልሆናችሁትን ለመሆን አትሞክሩ። ምክንያቱም እውነተኛው ጀግና ሲመጣ ቦታ መልቀቃችሁ ስለማይቀር ነው። እውነተኛው ጀግና ማን ነው ካላችሁ እሱ ሳይሆን ስለሱ ውጤቱ የሚናገሩለት ነው። መቼም ማስመሰል የማትችሉት ነገር ቢኖር ውጤታችሁ ነው። ስለዚህ ያ ጀግና ሰው ሁኑ። በውጤቶቻችሁ አስደንግጧቸው። ይህንን አስተውሉ። እውነተኛ ለውጥ ትዕግስትን ይጠይቃል፣ ጊዜን ይጠይቃል፣ ዋጋም ያስከፍላችኋል። ከፍ ማለት ስትጀምሩ ግን ማንም አይመልሳችሁ። ምክንያቱም በአቋራጭ ተጠቅማችሁ እዛ አልደረሳችሁምና። ቶሎ ለውጥ ካልሆነ የምትሉ ከሆነ ግን ልትሳሳቱ ነው። አትቸኩሉ፣ ግን ተዘጋጁ። ህይወት እየቀለለ እንዲሄድ አትመኙ። እንደውም እናንተ መክበድ አለባችሁ። ትልቅ ነገር የሚፈልግ ሰው
ትልቁን ዋጋ ይከፍላል። የጠራ ውሃን ከምንጩ መቅዳት የሚፈልግ ጥልቅ ጉድጓድን መቆፈር ይኖርበታል። አእምሯችሁን ለትናንሽ ድሎች ሳይሆን ለታላቅነት አዘጋጁ። ምክንያት አታብዙ፣ ሰበብም አትደርድሩ። የራሳችሁን ኃላፊነት ራሳችሁ ውሰዱ። ማንንም ለሆናችሁት ነገር ተጠያቂ አታድርጉ። ሕይወታችሁ በራሳችሁ ስር ናት። ስለዚህ እንዲህ ቢሆን ኖሮ፣ እንዲህ ባልሆን ኖሮ አትበሉ። ማንም መሆንን የከለከላችሁ የለም። አታቆሙ እንጂ ትደርሳላችሁ። ቪዲዮ ከተመቻችሁ ለብዙ ሰዎች እንዲደርስ ላይክ በማድረግ ቅንነታችሁን አሳዩ። እንዲሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ።